አንዳንድ ጊዜ ጓደኛሞች በተሰበሰቡበት ቦታ ላይ ምስክር የሚሆኑ ጓደኞች ይኖሩናል እና የኛን እንኳን ትንሽ የተበላሸ እንኳን አመል ቢያውቁ ለኛ ነው እንጂ የሚነግሩን ለሌላ ለሶስተኛ ወገን ስማችንን አያነሱ። ስማችንን ካነሱ የዛን ጊዜ ቀይ መስመር ማስመር አለበት። ጓደኝነት ማለት ትዝታ ብቻ አይደለም። የሚያስቀጥል አንድነት ህብረት ካለ ሊያስቀጥልን ይችላል። ዓላማችን አንድ አይነት የሆኑ አዳዲስ ጓደኞች ቢኖሩ ከነሱ ጋር መቀጠል የተሻለ ነው ብዬ አስባለሁ። ብዙ ጊዜ በኋላ ትዝታ እየተጎተትን ብዙውን ያንን የኋለኛውን ማንነት ላለማጣት የምንከፍለው ዋጋ የወደፊቱን ማንነታችንን ይገዛብናል። ስለዚህ እኔ የምመርጠው ጓደኛ ምንድነው? በዓላማ በአካሄድም አንድ የሆኑ ጓደኞችን እመርጣለሁ። ሌላው ደግሞ ምን አይነት ጓደኝነት አለ? ብዙ ጊዜ እኔ ከገጠመኝ ጓደኝነት ላይ ባውንደሪ የሚሰሩ ጓደኞች አሉ። በቃ ሊሚታቸውን አልፎ አንዳንዶች ደግሞ ድንገት ተነስተው ባውንደሪ ይሰራሉ። ምክንያቱም ወይ ወደ መፈትመስ ነው የመጡት ወይ ደግሞ ገንዘብ ወደ ማግኘት እየመጡ ነው ወይ ደግሞ ከትልልቅ ሰዎች ጋር ሪሌሽንሺፕ እየፈጠሩ ሲመጡ እነዚህ አብሯቸው ያሉትን ጓደኞች ወይ ደግሞ ወዳጆች ወይ አብሯቸው የሚጸልዩ ሰዎች አብሯቸው የሚያሳልፉ ሰዎችን ሪጀክት ወደ ማድረግ ይመጡና ባውንደሪ ሊሚት ለማድረግ ነው በሚል ሰበብ ከነዛ ሰዎች ጋር ያለው ሪሌሽንሺፕ እንዳይታይ ወደ እነዚህ ሰዎች የመገደብ ነገር ይታያል። ስለዚህ ጓደኝነት በተለያየ መልኩ እንገልጸዋለን። ነገር ግን እንደ እግዚአብሔር ቃል ግን ስንመለስ ባልንጀራ መልካሙን አመል ያጠፋል እንደሚል እሱ ላይ መጠንቀቅ ያስፈልገናል።